ጽጌረዳ አፈቅርሻለሁ። ምን? ጽጌረዳ ቀሪ ዘመኔን ካንቺ ጋር ነው ማሳለፍ የምፈልገው። በጣም ነው የማፈቅርሽ። ቆይ አንተ ያማል እንዴ? ምን አይነት ነገር ነው እያወራ ያለው? ምን አልኩ? በጣም እኮ ነው የማፈቅርሽ። አንተ ሲጀምር ለማፍቀር የሚውልብህ ይላል ለመጥላት እንጂ። ይሄ ደግሞ አዲስ ተንኮል ከሆነ መቼም ቢሆን አይሳካልህም። እሺ እኔ አሁን በደንብ ነቅቻለሁ። ከኔ ጋር ደግሞ ከዚህ በኋላ እንደዚህ ነቀል እንዳቀልድ። እኔ አሁን በደንብ ነቅቼብሃለሁ። አሁን ከዚህ ጥፋ ጽጌረዳ። ሄሎ እኔ የምልሽ ለጽጌረዳ የነገርሻት ነገር አለ እንዴ? ምኑን? ስለምኑ ነው ደግሞ የምነግራት? ማለቴ ስላደረግናቸው ስራዎች፣ ስለሰራናቸው ተንኮሎች ምናምን። አረ በጭራሽ። እና ታዲያ ለምንድን ነው ባህሪዋ እንደዚህ ተቀያየረብኝ? እኔ ምን አውቄላት? እሷ እንደሆነ እንደዚህ ነው የሚያደርጋት። ደግሞ እኔ ምን ሆነ እንደሆነ በምን አውቃለሁ? እሺ በቃቸው። እሺ ቻው። እሺ አጅሪት ደግሞ ምን ተፈጠረ? ምንም ነገር የለም ማዬ። አሁን ብቻ የማረጋቸው ብዙ ነገሮች ስላሉ አሁን ውጪ፣ በኋላ መጥቼ አወራሻለሁ። ሁሉንም ነገር በስርዓት እንድትነግረኝ እፈልጋለሁ። እንዴ ማዬ፣ ከራሴ ጋር ብቻ ማሳለፍ ፈልጋለሁ እያልኩሽ እኮ ነው። በስልክ ያወራሹን በሙሉ ሰብቻለሁ። ተነሽና በስርዓት እናውራ። ምን እንዴ? ቆይ የሰው ወሬ ይሰማል እንዴ? እንደዚህ ይደረጋል ማዬ? ትክክል ነው ያደረግሽው? ምንድን ነው ያደረግሽው? ይሄ ነብዩ ነው ማለት ያንቺ የወደፊት ባል? አዎ የወደፊት ባል። እና ምን ተፈጠረ? እማዬ እቺ ጽጌረዳ ተብዬ ካልሞተች ምንም ልገላገላት አልቻልኩም። እንዴ በቃ እኔ የምፈልገው እኔ የማደርገው ነገር ላይ ሙጭጭ እንዳለች ነው ደግሞ